በድምፃዊ አንዱዓለም ጎሳ የችሎት ሂደት ላይ ፍርድ ቤቱ ጋዜጠኞች እንዳይሳተፉ ወይም ደግሞ እንዳይገቡ አግዷል። ፍርድ ቤት ጋዜጠኞቹ የፍርድ ሂደቱን እንዳይሳተፉ ያደረገበት ምክንያት ከዚህ በፊት እንግዲህ አንዱዓለም የፋሲካ ኮንሰርት ለማዘጋጀት የዋስትና መብት ጠይቋል የሚል ሐሰተኛ መረጃ አድርሰዋል በሚል እንዲሁም ደግሞ የሟች ግለሰብ ዲያሪ በጠበቃው እጅ ይገኛል ወይም ደግሞ በአንዱዓለም ጠበቃ እጅ እንዳለ አድርገው አስመስለው የሐሰት ዘገባዎችን ስለሰሩ በምርመራ ሂደቱ ላይ እክል ስለሚፈጥር ከዚህ በኋላ ጋዜጠኞች እንዳይገቡ ችሎቱ ላይ ከልክሏል ማለት ነው ወይም አግደዋል ማለት ነው። ዛሬ የዋለው የአንዱዓለም የፍርድ ቤት ውሎ ይሄኛው ውሳኔ ነው የተወሰነው። ከዛ ውጪ ፖሊስ በቀነኒ ጉዳይ ላይ የተለያዩ ምርመራዎችን አጠናክሮ እየቀጠለ እንደሚገኝ ነው ፖሊስ ይፋ ያደረገው። የአንዱዓለም ጉዳይ ይህንን ይመስላል። ወደ ሁለተኛው መረጃ የወስዳችሁ የነ ጆን ዳንኤል ጉዳይ ይሆናል። እንግዲህ ከዚህ ቀደምም በተከታታይ የነ ጆን ዳንኤልን የፍርድ ቤት ውሎ እየሰራሁላችሁ ነበረ። ከሆነ ሰዓት በኋላ እንግዲህ ድምጻቸው ጠፍቶ ነበረ። ምንም አይነት ነገር የለም። ምን አይነት ፍርድ እንደተፈረደባቸውም የምናውቀው ነገር የለም። ከሆነ ጊዜ በኋላ ምንም አይነት ኢንፎርሜሽን አልነበረም። ሆኖም ግን የጆን ዳንኤል ጓደኛ የሆነችው ናዮ እርጉዝ ስለነበረች ወይም ደግሞ የመውለጃዋ ጊዜ ስለደረሰ ጋንዲ ሆስፒታል መውለድ እንደምትፈልግ ለፍርድ ቤቱ ይፋ አድርጋ ነበረ። ፍርድ ቤቱም እዛው ቃሊቲ ወይም እዛው ማረሚያ ቤት ውስጥ እንድትወልድ ውሳኔ አስተላልፏል ማለት ነው። ይሄኛው ደግሞ በጣም የሚያሳዝን መጨረሻ ነው። ተፈቅዶላት ወጥታ ልጇን የምትፈልግበት ቦታ ብትወልድ በጣም ደስ ይለን ነበረ። ምክንያቱም እቺ ልጅ እዛ በመገኘቷ ነው እንጂ ያጠፋችው ነገር አለ ብዬ አላስብም። እኔ እንጃ። እኔ እንግዲህ ይሄን ማለት አልችልም፣ ግን ቢፈቀድላት ምንም ችግር ያለው አይመስለኝም። ማለት እርጉዝ ሆና አመጣቸው መቼም አጠፋም። እንደ ቅንነት ስናየው ማለት ኖርማሊ ዞርባል በህጉ ምናምን ሳይሆን ኖርማል እንደ ሰውኛ ሳስበው ቢፈቀድላትና ሄዳ ብትወልድ። ምክንያቱም የነሱ ጉዳይ ያን ያህል እንትን ያለ ጉዳይ አይደለም፣ ማለት የተካበደ ጉዳይ አይደለም እኮ ጋይስ። ስለዚህ በዚህ ነገር አብዛኞቻችሁ ቅር እንዳላችሁም ማወቅ ችያለሁኝ። እኔም በራሴ በዚህ ውሳኔ በጣም ቅር ብሎኛል። ሄዳ ሆስፒታል ብትወልድ አሪፍ ነው ብዬ ነው የማስበው። እናንተ ምን ተሰምቷችኋል በዚህ ጉዳይ? እስኪ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ለዛሬ ነበረኝ መረጃ እነዚህ ሁለቶቹ ናቸው። በሌላ ቪዲዮ ተመልሼ እስክመጣ ድረስ ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁም ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። ፒስ